ለረጅም ሰዓት ቁማችሁ ስራ ላይ የምትውሉ ትልቅ ችግር ውስጥ ትልቅ ህመም ውስጥ ከመግባታችሁ በፊት መጠንቀቅ ያለባችሁ ነገር ነው። በአምስተኛው ደግሞ በጣም አስፈላጊ ነው። ወደ ትልቅ የካንሰር በሽታ እንዲሁም ሊድን የማይችል የኢንፌክሽን ደረጃ ሊያስደርሰን ይችላል። ሽንት መቋጠር በጣም አደገኛ ነው። ስለ የማህፀን ኢንፌክሽን ነው የምናወራው። ሰላም ጤና ይስጥልኝ ውድ ተከታታዮቼ፣ ለዛሬ ይዤላችሁ የመጣሁት እንዲሁም በብዛት ይህን ቪዲዮ የሰራሁት ለቤት እመቤቶች ወይ ደግሞ የቤት ውስጥ አጋዦች ሰራተኞች፣ እንዲሁም ረጅም ሰዓት በቤት ስራ በተለያየ አይነት ስራ የሚያሳልፉት እህቶቻችን ግዴታ ማድረግ ያለብን ነገር ለጤናችን ደግሞ በጣም አንዳንድ ጊዜ ለስራ ብቻ ሳይሆን ለጤናችን በቂ የሆነ ክትትል ማድረግ አለብን። ለዚህ ነው ደግሞ በግልጽ ማንነጋገርበት ወይ ደግሞ በግልጽ ሴት እህቶቻችን የማይወያዩበት ስለ የማህፀን ኢንፌክሽን ነው የምናወራው ወይ ደግሞ የሽንት ቧንቧ ኢንፌክሽን ነው የምናወራው እና ለቤት ሰራተኞች እንዲሁም ለረጅም ሰዓት ቁማችሁ ስራ ላይ የምትውሉ እህቶቼ የሆነ ነገር ከመሆኑ በፊት ትልቅ ችግር ውስጥ ትልቅ ህመም ውስጥ ከመግባታችሁ በፊት መጠንቀቅ ያለባችሁን ነገር ነው። አንዳንድ ጊዜ ደግሞ ከመጠንቀቅ እጥረት ትልቅ የሆነ ችግር ውስጥ ሰው ይገባል እና ላይክ እንደ ኢንፌክሽን ነገር ካልተከላከሉ ቶሎ ብለን መድኃኒት ካልወሰድንበት ወደ ትልቅ የካንሰር በሽታ እንዲሁም ወደ ትልቅ አስፈላጊ ያልሆነ ሊድን የማይችል የኢንፌክሽን ደረጃ ሊያስደርሰን ይችላል። ተደጋጋሚ ኦፕሬሽን ተደርጎ እስከማይድን ድረስ የሚደርስ በሽታዎች ነው እና አሁን ይዤላችሁ የመጣሁት እኛ ከመተመማችን በፊት ወይ ደግሞ ታመን ሕክምና ከመሄዳችን በፊት ማድረግ ያለብን ጥንቃቄዎች፣ ህመሙ ላይ እንዳንጋለጥ ማድረግ ያለብን ጥንቃቄዎች ነው እኔ የማውቀው ሼር ማድረጋችሁ። ብዙ እህቶቼ በቲክቶክ ስለ በሽታው እንዲሁም እንዴት መከላከል እንዳለብን፣ ምን አይነት ቅድመ ጥንቃቄ ማድረግ እንዳለብን፣ ምን አይነት በሽታው እንዳለብን እንዴት ማወቅ እንደምንችል ብዙ እህቶቼ በቲክቶክ ይሰራሉ። አንድ መወዳትና ማደንቃትም አለች ዶክተርና አሳያቸዋለሁ። የማህፀን ኢንፌክሽን መጥፎ ፈሳሽ ሽታ ሴቶቹን በጣም የዕለት ተዕለት ህይወታቸውን ከሚያሳቅቃቸው ከባለቤታቸው ይሳቀቃሉ። ስራ ቦታ ካሉ ሰዎች አፍንጫቸውን በያዙ ቁጥር ሽታው ነው ወይ ብሎ እንዲያውም ሕክምና ቦታ ላይ ከስራ ራሱ የሚቀሩ በቃ እየተሳቀቁ የግል ስራቸውን የሚተው ሴቶችም አጋጥሞኛል። እናንተም እንድትከታተሏት ብዙ እውቀት እንድታገኙ እፈልጋለሁኝ ማለት ነው። ለዛ ነው ደግሞ ዛሬ እኔም ባቅሜ ይዤላችሁ የመጣሁት ማለት። መጀመሪያ ይዤው የመጣሁት ንጽህና ነው ወይ ደግሞ የንጽህና አጠባበቃችን እንዴት ነው። ብዙ ጊዜ ከሽንት በኋላ ማለት ነው ማጽዳት ያለብን እንዴት አይነት በምን አይነት መንገድ ነው የሚለው ነው ይዤላችሁ የመጣሁት ማለት ነው። አንድ ሴት ሽንት ሸንታ ከጨረሰች በኋላ ማጽዳት ያለባት በሶፍት ይሁን ወይ በውሃ ይሁን ስትታጠብ ከፊት ወደ ኋላ እንጂ ከኋላ ወደፊት መሆን የለበትም። ምክንያቱም ከኋላ ወደፊት ሲመጣ የማህፀናችን በር ክፍት ስለሆነ እንዲሁም በቀላሉ ከኋላ ያለውን ላይክ ሰገራ አይነት ባክቴሪያ ወደፊት ስለሚገባ ይሄ ደግሞ ሊቋቋሙ የማይችል የማህፀን ፈንገስ ወይ ደግሞ ኢንፌክሽን ሊያሳምማ ይችላል እና በመጀመሪያ ማድረግ ያለብን ሁሉ ጊዜ ስናጸዳ ከፊት ወደ ኋላ እንጂ ከኋላ ወደፊት ማድረግ የለብንም። ይህ በማድረግ የኢንፌክሽን መከላከል እንችላለን። በሁለተኛ ደግሞ ሁሉ ጊዜ ብዙ ስህተት የማየው ነው እኔ ራሴ እንኳን ማላረገው ነው ግን ደግሞ ግዴታ ማድረግ ያለብን ነገር ነው። ምን መሰላችሁ? ሁሉ ጊዜ የሆነ ስራ ላይ ስንይዝ ሽንት ሲመጣን መቋጠር ነው። ሽንት መቋጠር በጣም አደገኛ ነው። ሽንት ስንቋጠር እቺን ስራ ልጨርሳና ከዛ በኋላ እጄ ይሸናለሁ፣ እቺን ስራ ልጨርስና ከዛ በኋላ እጄ ይሸናለሁ ማለት ምን ያህል አደገኛ መሆኑ ልንገራችሁ። መጀመሪያ ኮላሊታችን ያጠቃል፣ ሁለተኛ ማህፀናችን ያጠቃል፣ ሶስተኛ ደግሞ ኢንፌክሽን የማህፀን በር ኢንፌክሽን እንደምንሆን የሽንት ቧንቧ ኢንፌክሽን እንዲይዘን ያደርጋል እና ይሄ የሽንት ብላራችን ደግሞ እስከ መቀደድም ይደርሳል እና በሆነ አጋጣሚ በሆነ ስራ ላይ ብትሆኑ የያዛችሁትን ስራ አስቀምጣችሁ ሽንት ቤት ሄዳችሁ ሽንታችሁን ማሽናት አለባችሁ። በፍጹም መሆን የሌለበት ነገር ነው እና ሁሉ ጊዜ በኋላ ሸነዋለሁ ወይ በኋላ አረጋዋለሁ የባሰ ችግር ነው የሚያመጣው እና ሽንት መቋጠር በጣም አደገኛ ከአንድ አደገኛ ከሚባል ነገር ነው እና ሁሉ ጊዜ ስራ ላይም ብንሆን ድስትም ብንጥድ የተለያየ ነገርም ብናረግ አጥፍተን ሄደን ሸንተን ተመልሰን እንደርስበታለን፣ ሌላ ስራ እንደርስበታለን። ጤና ግን አንዴ ካለፈ አለፈ ነው።
አንድ ጤና ላይ የሆነ ችግር ከመጣ ጤናህን ለመመለስ በጣም ነው ዋጋ የሚያስከፍለውና ድስት ማብሰሉ ግን ተመልሶ ይደርሳል። እንዲሁም ሌላ ስራ መስራት ግን ተመልሶ ይደርሳል። ዋላ ሰው እንኳን አቁማችሁ ብትሆኑ አንዴ 5 ደቂቃም አይፈጅም እኮ ሂጂ ሸንቼ ልምጣ ብላችሁ ገባ ብላችሁ ሸንታችሁ መመለስ ነው እና ሽንት መቋጠር በጣም 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 አደገኛ ለብዙ ችግሮች ሊያመጣ የሚችል ነገር ነውና በጣም መጠንቀቅ አለብን። በሶስተኛ ደግሞ እምለው እኔ ማለት ነው የውስጥ ሱሪ ስንለብስ ወይ ደግሞ ፓንት ስንጠቀም በተቻለ አቅም 100% ኮተን መሆን አለበት። ምክንያቱም ኮተን የነገሮችን የማድረቅ አቅም አለው። አንድ ነገር ደረቅ ከሆነ ደግሞ ለባክቴሪያ ምቹ አይሆንም እና በተቻለ አቅም 100% ኮተን የሆነ ፓንት መጠቀም አለብን። ናይሎን ከሆነ ይሄ ናይሎን የሚባል አለ አይደል ፕላስቲክ ነገር እሱ ከሆነ ግን እርጥበት የመያዝ አቅም ስላለው ይሄ እርጥበት ደግሞ ቶሎ ብሎ ወደ ባክቴሪያ ስለሚቀየር ይሄ ባክቴሪያ ደግሞ ለማህፀናችን የፈንገስም እንዲሁም የኢንፌክሽን ይሄ ባክቴሪያውን እዛ ረብቶ ወደ ውስጥ ይሄዳል እና በጣም አደገኛ ነው። ብዙ ፓንቶች ኮተን ከሆኑ ትንሽ ይወደዳሉ ግን ደግሞ ለጤናችን እና ኮምፎርታብል ናቸው። ሁለተኛ ደግሞ እርጥበት አይይዝም። ስለዚህ በተቻለን አቅም ሙሉ ለሙሉ ኮተን የሆኑ ነገር የውስጥ ልብስ መጠቀም አለብን። በአራተኛ ደግሞ ይዤላችሁ የመጣሁት ብዙ ጊዜ ከሽንት በኋላ ስንታጠብ በኋላም ገላችን ስንታጠብ ማህፀናችን አካባቢ በሻምፖ ይሁን በሳሙና ሽታ ያለው የሆነ ኬሚካል ያለውን ነገር መታጠብ የለብንም። ብዙ ሰው ንጹህ እንዲሆን እንዲጸዳለት ተብሎ በሳሙና ይታጠባል እና ይህን ሳሙና ደግሞ ለማህፀናችን አስፈላጊ የሆኑ ባክቴሪያዎች አሉ መሞት የሌለባቸው መብዛት የሌለባቸው ነገር ማለት ነው እና ይህ ደግሞ ከውጭ የሚመጡ ባክቴሪያዎች እንዲከላከልልን ናቸው ያሉትና ይህን ሞር ኬሚካል ያለው ነገር ስንጠቀም ዳይሬክት ወደ ውስጥ እዛ አካባቢ ያሉትን ባክቴሪያዎች እና ቫይረሶች ይገላል። ባክቴሪያዎች ይገላቸዋል እና ሙሉ ለሙሉ ከገደሉ ደግሞ የመድረቅ ቁስለት ከዛ በኋላ ከድርቀት በኋላ ቁስለት ሊያመጡ ስለሚችሉ በተቻለን አቅም ሳሙና ነክ ነገር መጠቀም የለብንም። ይሄ ሳሙናም እሱ ጋር ያለው አልኮል ወይ ደግሞ እሱ ጋር ያለው ሽታ ያለው ኬሚካል ማህፀን በር ካንሰርም ሊያሳምመን ይችላል እና በተቻለን አቅም የሆነ አይነት ሳሙና እንደ ዲቶል እንደ የተለያዩ አይነት ነገሮች ለማህፀናችን መታጠቢያ መጠቀም የለብንም። ዲቶል ያለባቸው ላይክ እንደ ዶቭ የተለያዩ ሳሙናዎች አሉ እና ይህን ነገር መጠቀም በፍጹም የለብንም። ከዛ በሱ እንደዛ ደግሞ ሁለተኛ ደግሞ ምን ልላችሁ ፈልጋለሁ ብዙ ጊዜ ቤት ስራ ስንሰራ ብዙ አይነት ኬሚካሎች ለቤት ማጽጃ ለእቃ ማጽጃ እንጠቀማለን ላይክ በረኪና የተለያየ ነገር እና በረኪና ይሁን የተለያየ ኬሚካሎች ከእጃችን ቶሎ ብሎ አይሄዱም እና ወደ ሽንት ቤት ገብተን ስናጸዳው ሰውነታችን በተቻለን አቅም እጃችን በደንብ ማጠብ አለብን ወይ ደግሞ ይህን ኬሚካል ከመንካታችን በፊት 100% በንብሮሚባ ጓንት መጠቀም አለብን። ካልሆነ ግን ይህን ኬሚካል እጃችን ላይ ከቆየ እና ተደጋጋሚ ካረግነው ያስፈላጊ አይነት በሽታዎች ሊያሳምመን ይችላል እና በተቻላችሁ አቅም ከሽንት ቤት በፊትና በኋላ እጃችን መታጠብ አለብን። ለዛ ነው በርበሬም ለራሱ በጣም ያቃጥላል። በርበሬ ይዘን ልንሆን ይችላል የተለያየ ነገር ይዘን ልንሆን እንችላለን። ጊዜ ካለን ከመሽናታችን በፊትና በኋላ ነው መታጠብ ያለብን ለራሳችን ሴፍቲ ሲባል ማለት ነው። አምስተኛው ደግሞ በጣም አስፈላጊ ነው በጣም አደገኛ ነው ብዬ የማስበው ከተለያየ ወንድ ጋር የተለያየ አይነት ያላስፈላጊ ግንኙነት ማድረግ በጣም አደገኛ ነው። ይህን ደግሞ አደገኝነቱ ደግሞ ምን መሰላችሁ? ለተለያየ ኢንፌክሽን የፈንገስ የአባላዘር እንዲሁም ያላስፈላጊ በሽታዎች ዳይሬክት ወደኛ ሊተላለፉ ስለሚችሉ በተቻለን አቅም አንድና ጤነኛ በሆነ መንገድ ግንኙነታችን መሆን እንዳለበት ነው እኔ እንደሰው ማረገው ማለት ነው። እና ይህ ነው ለዛሬ ይዤላችሁ የመጣሁት። አይ ሆፕ ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ለብዙ ሰዎች ይጠቅማል ብላችሁ ካሰባችሁት ሼር አድርጉልኝ። እንዲሁም የእናንተ ሀሳብ አስተያየት ካላችሁ ወይ ደግሞ ተጨማሪ እንዲህ ነገር ባይደረግ አሪፍ ነው ብላችሁ የምታስቡት ነገር ካለ ኮሜንት ላይ ጻፉልኝ። በጣም ነው የማመሰግነው ስለምትከታተሉኝ። መልካም ቀን ይሁንላችሁ።